አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ መዲ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ኹብዝ አረቢ ወይም ኹብዝ ፍልስጤኒ እንሰራለን ማለት ነው። ሳውዲ በየቢጋላው አለ። የአንድ ብር ወይም የአንድ ሪያል 4 ፍሬ ነው ምናምን እንደዛ ነበር የሚሸጠው እኔ እዛ እያለሁ እና ከዚህ በፊትም ሰርቸው እንዴት ሰራሹ ምናምን ብላችሁኛል። እስኪ አብረን እንስራ። እዚህ ጋር ዱቄት አለ። ዱቄት አለ ሐሰብ እናንተ እንደምትፈልጉት ያክል ነው የሚያስፈልገን። 3 ነገሮች ብቻ ነው እዚህ ጋር ማለት ነው። ዱቄት፣ ካሜራ፣ ጨውና ሱካር ነው። እሱንም አለ ሐሰብ እናንተ እንደምትፈልጉት መጨመር ትችላላችሁ። አብረን እንስራ። እራት ልሰራ ነው። ባድንጀል ምናምን ልሰራ ስለሆነ እዚህ ጋር ይሄንን ኹብዙን ስሰራ ለምን አላሳያችሁም ብዬ አሰብኩኝና አብረን እንስራ። እስኪ እዚህ ጋር ዱቄት አድርጌያለሁኝ። ከዛ 1 ሾርባ ማንኪያ ካሜራ፣ ጨው አለ ሐሰብ ነው። ጨውም እንደፈለጋችሁ ነው የምትጨምሩት። አለ ሐሰብ ማትቦ ጨው ታረጋላችሁ ማለት ነው። ከዛ ሀባይ ሱካርም አለ ሐሰብ ነው እንደፈለጋችሁ። እኔ 2 የሾርባ ማንኪያ ሱካር ተጠቅሜያለሁኝ። እዚህ ጋር ለማብካት የሚያስፈልገን ለብ ያለ ውሃ ነው፣ በቀዝቃዛ አይደለም። እንደው ቀላል ነው፣ የምር ቀላል ነው። አረብ ቤትም ሆናችሁ ሰርታችሁ መብላት ትችላላችሁ። ከሱቅ መግዛት አይጠበቅባችሁም ማለት ነው። ከዛ ደረቆቹን እንደዚህ አቀላቅልና በቀዝቃዛ ውሃ በለብ ባለው ውሃ በደንብ ማሸት ነው ማለት ነው። ደረቅ አድርጋችሁ ማሸት ነው። እንደዚህ ደረቁ ተዋህዷል። ከዛ ውሃ ይሄ ለብ ያለ ውሃ ነው ያዘጋጀሁት ማለት ነው። ከዛ እናሻለን ማለት ነው። ዘይት አይፈልግ፣ ወተት አይፈልግ፣ ቤኪንግ ፓውደር አይፈልግ፣ ምንም አይፈልግም። ከዛ እንግዲህ እንደዚህ አድርገን በደንብ እናሻለን ማለት ነው። አሁንም ይቀረዋል። በደንብ አሽቼ መጨረሻውን አሳያችኋለሁ ማለት ነው። ከዛ እንደዚህ ሊጣችን ከታሸ በኋላ እንደዚህ ሆኗል ማለት ነው። ቆንጆ ነው የሆነው። ይሄንን እየቆራረጥን አንዳንድ እንትን የሚሆን ያክል አልቦካም። የሚቦካው እንደዚህ ቁጭ ስናደርገው ነው ማለት ነው። እንደዚህ እያረኩኝ ኩራ እያረኩኝ እዚህ የአንሶላ ጨርቅ ነው እዚህ ጋር ያለው አስቀምጠዋለሁ ማለት ነው። ሙሉውን ለ30 ደቂቃ ከዛ በኋላ ዳምጠውና ጋግረዋለሁ ማለት ነው። ከዛ ሀባይ እንደዚህ ቆራርጠን ከጨረስን በኋላ ለ30 ደቂቃ እናፍነዋለን ማለት ነው። ኩፍ እንድል ከዛ በኋላ እናየዋለን እንዴት እንደሚሆን ማለት ነው። ሀባይ እንደዚህ ከ30 ደቂቃ በኋላ ትንሽ ኩፍ ብሏል። እየዳመጥን ደግሞ ለትንሽ ለ5-10 ደቂቃ እያስቀመጥን እንጋግራለን ማለት ነው። እንደምታየው ኩፍ ብሏል። እንዳያችሁት ኩፍ ብሏል ማለት ነው። ይሄ ከዛ እንዳመጠውና እየዳመጥነውን ለ5 ደቂቃ የሚሆን ቁጭ እያደረግን ከዛ ወደ መጋገር ከዛ እንደዚህ በክቡ እየዳመጥን ማለት ነው። በሳሙሳ መዳመጫ ወደ መጋገር ነው የምንሄደው ማለት ነው። ከዛ እኔ የምጋግረው እንደዚህ በፒዛ መጋገሪያው ቆንጆ ነው። ይሄ እቃ ያልኳችሁ ለብዙ ነገር ይጠቅማችኋል። በዚህ ነው የምጋግረው ማለት ነው። እንደዚህ እየዳመጥኩኝ እዚህ ጋር እንደምታዩት ጣል አደርገዋለሁ ማለት ነው። ከዛ እንዴት እንደሚሆን እናያለን አብረን ማለት ነው። በጣም ቆንጆ ኹብዝ አረቢ ነው የሚሆነው። አያችሁት እንዴት እንደሚነፋ። ከዛ እንደዚህ እያገላበጥን አያችሁት። ማሻአላ ተባረከ ረህማን ክፍትፍት ያለ ነው የሚሆነው። እንደዚህ አድርገን እናበስላለን ማለት ነው። አባይ ኹብዙ ማለት ነው። እንደዚህ ቆርሽ ላሳያችሁ ውስጡ እንዴት እንደሆነ። ይሄ ኹብዙ ማለት ነው። እዚህ ጋር እንደምታዩት ማሻአላህ የሆነ አያችሁት። ትኩስ ነው፣ በጣም ነው የሚያቃጥለው። ያው መጥበሻው ላይ እንደምታዩት ነው። ውስጡ እንደዚህ እንደምታዩት ሳንዱሽ ብሰሩበት ለብዙ ነገር ነው የሚሆነው። ማሻአላህ የሆነ ኹብዝ ነው የሆነው ማለት ነው። እና ኹብዛችን እንደዚህ አድርገን እንጋግራለን ሁሉንም ማለት ነው። እና ሀባይቢ እንግዲህ እንደምታዩት ነው ኹብዙ ማለት ነው። ማሻአላህ ተባረከ ረህማን ለስላሴው። ከዛ ውስጡ እንግዲህ ክፍት ያለ እንደምታዩት ሳንዱሽ ብሰሩበት ለብዙ ነገር መሆን የሚችል ነው ማለት ነው። እያረግን እንጋግራለን ማለት ነው። እንደዚሁ እያደረግን እንጋግራለን ማለት ነው። አያችሁት እንዴት እንደሚነፋፋ። እንደዚህ ቆንጆ ይሆንልናል ማለት ነው።
እኔ ጧጧት ቁርሴ ሳውዲ ያለው ይሄ ነበረ። ኹብዝ ነበረ ማጁብና ማያልህ ማለት ነው። እኔ በጣም ነበር የምወደው፣ ግን እኔ ቤት እዛ ሰርቼ አላውቅም። ሀቂቃ ግን እዚህ ከመጣሁ እየሰራሁ ለቁርስም ለራትም አንዳንድ ነገሮች እንደዚህ ሳንዱሽ ነገር ራሱ ማድረግ ብትፈልጉ ይሆናል ማለት ነው። ይሄ ያችሁት ኹብዛችን እንደዚህ ቆንጆ ኹብዝ ሆኖልናል ማለት ነው። ወደ መጨረሻው እየደረስኩኝ ነው እኔ። ቆንጆ ሆኖ ካሜራ በነገራችን ላይ ጨለማ፣ ማብራቱ ፓወር የለም ዛሬ ምን ሆነ እንደሆነ አላውቅም። ጨለማ ነው አብዛኛውን፣ ለዛ ነው እንጂ በጣም ቆንጆ ኹብዝ ነው ማለት ነው። እንደዚህ እንደምታዩት ማሻአላ ተባረከ ረህማን ኹብዛችን አባይ ኹብዛችን እንደዚህ ሆኖ አልቋል። እንደምታዩት ማሻአላ ተባረከ ረህማን የሆነ ኹብዝ ነው። ይሄ ውስጡ ክፍት ነው እንደምታዩት ማለት ነው። ሳንዱሽን ብታረጉበት አያችሁት። እንደዚህ ሆኖ ኹብዛችን ይሄ ሁሉም እንደዛው ነው። ጨርሻለሁኝ እኔ። እራታችንን ፏፍሽ አድርገን እንበላለን ማለት ነው። እንደምታዩት ማሻአላ ልስልስ ያለ ሁሉም ማለት ነው። ሁሉም ማለት ትችላላችሁ። እዩት፣ እንደዚህ ቆንጆ ኹብዝ ነው ማለት ነው። እና ኹብዝ አረቢ ወይም ኹብዝ ቤታችን ሰርተን እንደምንበላ በዚሁ ቪዲዮ ታያላችሁ ማለት ነው። እንግዲህ ይሄንን ይመስላል ሀባይብ። ከወደዳችሁት ላይክ ሸር ማድረግ አይረሳ። ይሄ ቻናል ብዙ ነገሮችን እኛ እንማማርበታለን ብዬ አስቤ ነው የከፈትኩት በእናንተው ትዕዛዝ መሰረት። ከዛ ኹዳር ሰርቻለሁ፣ እሱን አሳያችኋለሁኝ። ሰላም ሁኑልኝ። ከወደዳችሁት ላይክ ሸር አይረሳን እንደተለመደው ማለት ነው። በቀን ቪዲዮ እንመጣለን፣ የውሎ ቪዲዮአችንን እንሰራለን ማለት ነው። ከዛ እንደዚህ ሀባይብ እንደዚህ እያደረግን እየጋገርን ኹብዛችን እያለቀ ነው ማለት ነው። ማሻአላ እንደምታዩት ንፍትፍት ንፍት እያለ ማለት ነው። ኹብዝ አረቢ በቤቱ ውስጥ ውጭ ላይ መሄድ ሳይጠበቅባችሁ እንዳልኳችሁ መጋገር ትችላላችሁ። ከዚህ በፊት አጋጋገሩን አሳይን ምናምን ብላችሁ የነበረ ለዛ ነው የሰራሁት። እንደምታዩት የሚነፋው ማለት ነው ሙሉ ነው። ከዛ በዚህ መልኩ ሲነየተል ኹዳር እንሰራለን። ድንብላል ከታተፌ እንደዚህ ያረኩበት። ከዛ ያው ባድንጃሉን፣ ካሮት፣ ድንች ሁሉንም ጠባብሼ ነው ያረኩት። ከዛ ምን እናደርጋለን መሰላችሁ እዚህ ጋር በልሃም መፍሩም ስጎውን ሰርቻለሁ ማለት ነው። ይሄንን አረግበታለሁ በደንብ ሁሉንም አዳርሼ። ከዛ እንግዲህ እንደዚህ አድርገን ወደ ፍሩን እናደርጋለን። ዛሬ ቆንጆ አሻ ነው ማሻቸው ማለት ነው። ወንድሞቼንና ባሉካውም ዛሃራም አለች። ያው እንግዲህ የታለ የለም አትይ ምናምን ስለምትሉኝ ነው። እኔ እንደዛ ማለት ብዙ ጊዜ ምንድነው የሚባል ለማንኛውም ባሉካም አለ። ለእራቱ ሁላችንን የሚያካተተ ነው ማለት ነው። እናንተም ተጠርታችኋል እና በጣም ነው የሚያምረው። ማሻአላ ይሸሂ